ሰላም ዛሬ ጉዞ ሲያስቡ አውሮፕላን ወይም መኪና ብቻ ሳይሆን ለምን ባቡርን መምረጥ እንዳለቦት የሚያሳዩ 5 አጓጊ ምክንያቶችን ይዘን ቀርበናል። ባቡር መሳፈር በጉዞ ውስጥ አዲስ ልምድን ይፈጥራል። እስቲ አብረን እንመልከት። ምቾት፣ በዋነኝነት ምቾት። አንደኛ፣ ባቡር ውስጥ ያሉት መቀመጫዎች ሰፊዎች ናቸው። በእግሮ ተንቀሳቅሰው መሄድ ይችላሉ። ይህም ለረጅም ጉዞ ላይ ላለ ድካም ትልቅ መፍትሄ ነው። ድካምን ይቀንሳል። ደህንነት በሁለተኛ ደረጃ እናየዋለን። ሁለተኛ፣ ከትራፊክ መጨናነቅ አደጋዎች አንጻር ሲታይ ባቡር ከዓለም ላይ አስተማማኝ የትራንስፖርት አማራጭ አንዱ ነው። ሶስተኛ፣ የአካባቢ ጥበቃ። ባቡሮች ከሌሎች ተሽከርካሪዎች ጋር ሲነጻጸር ለአየር ንብረት ብክለት ያላቸው አስተዋጽኦ በጣም አነስተኛ ነው። ተፈጥሮን በመጠበቅ መጓዝ ይቻላል። አራተኛ፣ ጉዞው የሌሊት ስለሆነ የእንቅልፍ ሰዓታችንን ስለምንጠቀም የጊዜ አጠቃቀም ላይ ባቡር ውስጥ ሆኖ ስራ መስራትን፣ መጽሐፍ ማንበብን ወይም በሰላም መተኛት ይቻላል። አውቶቡስ ላይ እንደሚያጋጥመው መጨናነቅ የለበትም። አምስተኛ፣ ውብ እይታ። በውጭ በኩል የምናያቸው በባቡር ውስጥ የሚያልፉባቸው መንገዶች ብዙውን ጊዜ ተፈጥሯዊ የሚያሳዩ ውብ መልክዓ ምድሮችን ማየት እንችላለን። ለዓይን የሚስቡ ስለሆኑ ማለት ነው። ታዲያ ቀጣይ ጉዞውን በባቡር ለማድረግ አስበዋል? ይህ ቪዲዮ ከተጠቀማችሁ ላይክ፣ ሰብስክራይብ በማድረግ ፔጁን ወይም ቻናሉን ደግፉ። ስለ ባቡር ያላችሁን አስተያየትም በኮሜንት ላይ ያጋሩ። እናመሰግናለን።